ቆይ ሁላችሁም ቆም ብላችሁ አስቡ። ቪዛ ለመግዛት 1.5 ሚሊዮን ብር ለደላላ ልትሰጡ ነው? ለመሆኑ ይህንን ብር ለማግኘት ስንት ዓመት እንደደከማችሁበት ታውቃላችሁ? ይህንን ብር ባቡር ሀዲድ ላይ ብትዘረጉት እኮ ባቡር ራሱ ይቆማል። ዛሬ እንደ አንድ እውነተኛ ሚስጥር ልነግራችሁ፣ ደላላውን እናንተ ቢሮ አስቀምጦ ሲስተም ተዘግቷል፣ ሲስተም ተከፍቷል እያለ የሚጠቀምበትን ያንን ላፕቶፕ እናንተ እጃችሁ ላይ ባለው ስልክ በመጠቀም ለአንድም ሳንቲም ሳትከፍሉ በህጋዊ መንገድ የሥራ ቪዛ የምታገኙባቸው 5 ምርጥ ሀገራት ዛሬ በዝርዝር ነግራችኋለሁ። የተከበራችሁ የቻናሌ ቤተሰቦች እናንተ ለእኔ እንደ ውድ ደንበኛ ስለሆናችሁ ዛሬ ምንም አይነት መረጃ ሳይደበቅ ዋና ዋና የምዝገባ መንገዶችን እና ታሪኮችን ይዤላችሁ መጥቻለሁ። ሻንጣችሁ አዘጋጁ፣ እስከ መጨረሻው ተከታተሉኝ። ይመቻችሁ። የመጀመሪያው ሀገር ጀርመን ናት። ጀርመን አሁን ላይ ኦፖርቹኒቲ ካርድ ወይም የሥራ መፈለጊያ እድል አውጥታለች። ይህ ህግ ምንድነው? ጀርመን ሀገር ውስጥ የሚገኙ ፋብሪካዎች እና ኩባንያዎች ከፍተኛ ሰራተኛ እጥረት ስላጋጠማቸው እባካችሁ በህጋዊ መንገድ ኑና ሀገሬ ላይ ለአንድ ዓመት ስራ ፈልጉ እያለችን ነው። መስፈርቱ በጣም ቀላል ነው። እድሜያችሁ፣ የትምህርት ደረጃችሁ እና የሥራ ልምዳችሁ ተደምሮ 6 ነጥብ ካመጣችሁ ቪዛ በቀጥታ ኪሳችሁ ገባ ማለት ነው። አሁን አንዳንዶቻቸው በውስጣችሁ እኔ እኮ ጀርመንኛ ቋንቋ አልችልም እንዴት ይሆን ብላችሁ ልትጨነቁ ትችላላችሁ። ወንድሞቼ እና እህቶቼ ጨንቃችሁ ሌሊት እንቅልፍ እንዳታጡ። የጀርመንኛ ቋንቋ መቻል ግዴታ አይደለም። እንግሊዝኛ መናገር ከቻላችሁ ራስዎ ነጥብ ታገኛላችሁ። እዚያ ሀገር ሄዳችሁ መጀመሪያ ላይ ጉተን ታግ ማለት ብቻ ነው የሚጠበቅባችሁ። የቀረው በስራችሁና በጉልበታችሁ ታሳያላችሁ። ሁለተኛው ሀገር ደግሞ ካናዳ። ካናዳ በየዓመቱ በሚሊዮን የሚቆጠሩ ስደተኞችን በህጋዊ መንገድ የምትቀበል ሰፊ ሀገር ናት። አሁን ላይ ኤክስፕረስ ኤንትሪ የሚባል የኦንላይን ሲስተም በኩል ሰራተኞችን እየፈለገች ነው። ዋና መስፈርቱ የቋንቋ ፈተና መፈተን እና እዚህ ሀገር ላይ ስንት የሰራችሁበትን የስራ ልምድ ማረጋገጫ ማቅረብ ብቻ ነው። ብዙዎቻችሁ ካናዳ ስትባሉ ብርዱን ፈርታችሁ ወደ ኋላ እንደምትሉ አውቃለሁ። ቆይ ግን ብርዱን ይሻላል ወይስ እዚህ ሀገር ስራ አጥቶ በየሰው እጅ ማየት? እውነቱን ለመነጋገር እኛ ሀገር ክረምቱ ላይ ጠዋት 11 ሰዓት ተነስታችሁ በቀዝቃዛ ውሃ ሻወር ከምትወስዱ ብርድ የካናዳ ብርድ አይበልጥም። ዋናው ነገር 1 ሳንቲም ለደላላ ሳትከፍሉ በካናዳ ይፋዊ ድረገጽ ላይ በነፃ የራሳችሁን ፎርም መሙላት ትችላላችሁ። ሶስተኛው ሀገር ፖርቹጋል ናት። ይህች ሀገር ወደ አውሮፓ ህብረት ለመግባት ለኢትዮጵያውያን በጣም ቀላሉ በር ናት። ለምን መሰላችሁ? ፖርቹጋል ለ120 ቀናት ማለትም ለ4 ወር ወይ የሚቆይ ሙሉ የሥራ መፈለጊያ ቪዛ በህጋዊ መንገድ ትሰጣለች። መስፈርቱ የበረራ ትኬት፣ የመኖሪያ ቦታ መረጋገጫ እና እዚያ ስትደርሱ የምትበሉበትን ትንሽ የወጪ ብር በባንክ አካውንት ማሳየት ብቻ ነው። ግን አንድ ነገር ላስጠነቅቃችሁ፣ እዚያ ሄዳችሁ ስራ ስትፈልጉ ክርስቲያኖ ሮናልዶ መንገድ ላይ አግኝቼው አብረን ኳስ እንጫወታለን ብላችሁ እንዳታስቡ። ዋናው ስራችሁ ሲቪያችሁን ይዛችሁ በየሆቴሉ በየሱቁና በድርጅቱ መዞር ነው። አንዴ ስራ ካገኛችሁ ወዲያውን የመኖሪያ ፍቃድ ይሰጣችኋል። አራተኛው ሀገር ዱባይ። አራተኛው ሀገር ብዙዎቻችን የምታውቋት ዱባይ ናት። ነገር ግን ብዙ ሰው የማያውቀው በደላላ መሄድን ብቻ ነው። ዱባይ አሁን ጆብ ሲከር ቪዛ የተባለ አዲስ ህጋዊ ቪዛ አውጥታለች። ቀደም ሲል ዱባይ ለመስራት ግዴታ የሀገር ውስጥ ዋስ ወይም ካፊል ያስፈልግ ነበር። አሁን ግን ምንም አይነት ስፖንሰር አያስፈልጋችሁም። ሄዳችሁ ስራ እንድትፈልጉ ትፈቅዳለች። ነገር ግን ዱባይ ስትሄዱ ስራችሁን ትታችሁ ፎቶ እየተነሳችሁ ቲክቶክ ላይ ላይክ ለመሰብሰብ ብቻ እንዳይሆን። እዚያ ሀገር ካልሰራችሁ እና ቪዛችሁን ካለቀ ወደ ሀገራችሁ ተመለሱ ይላችኋል። ስለዚህ እንደደረሳችሁ ሲቪያችሁን ይዛችሁ ስራችሁን በንቃት ፈልጉ። አምስተኛዋና የመጨረሻው ሀገር ጃፓን። ጃፓን በኤስኤስደብሊው ፕሮግራም ሰራተኞችን በብዛት እየወሰደች ነው። ጃፓን በእድሜ መግፋት ምክንያት የሰው ኃይል እጥረት ስላለባት በተለይ በግብርና፣ በሆቴል እና በነርሲንግ ወይም በታካሚዎች እንክብካቤ ዘርፍ ከፍተኛ ሰራተኛ ትፈልጋለች። እድሉን ለመጠቀም የጃፓንኛ ቋንቋ መሰረታዊ እውቀት እና የሙያ ፈተና ማለፍ ብቻ ነው የሚጠበቅባቸው። አንዴ ካለፋችሁ ግን ህይወታችሁ ሙሉ በሙሉ ይቀየራል። የእኔ ውድ እና የተከበራችሁ ተመልካቾች እኔ የዛሬ የነገርኳችሁ መረጃ መቶ በመቶ ህጋዊና እውነተኛ ነው። ማንም ሰው መጥቶ የእነዚህ ሀገራት ሊንክ ለመክፈት 50,000 ብር ክፈሉ ካላችሁ እንዳትሰሙት፣ እሱ ሌባ ነው። እኔ ለእናንተ ስለምጨነቅ የእነዚህን ሀገራት ትክክለኛ የኢሚግሬሽን ድረገጾች ከታች ዲስክሪፕሽን ላይ በነፃ አስቀምጬላችኋለሁ። ገብታችሁ እዩት። በሚቀጥለው ቪዲዮ ለእነዚህ ሀገራት የሚሆን ፕሮፌሽናል ሲቪ እንዴት በነፃ እንደምታዘጋጁ አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። መልካም እድል ይግጠማችሁ። ቻው።